ስሜ ተክሌ ኪዳኔ ይባላለሁኝ። ተወልጄ ያደግኩት በሰባት ቤት ጉራጌ ውስጥ በእነሞር ወረዳ ውስጥ ነው። ቀበሌ ሹምሮ ይባላል። ባለሁበት አካባቢ ወንጌላዊ የሆንኩት በጣም ቆይቼ ያለሁኝ። ወንጌላዊ ሆኜ እያገለገልኩ ነው። ያው በቋንቋው እያገለገልኩ ነው። አሁንም ደግሞ እዚህ ከመጣሁ በኋላ ሳየው በጣም ለኔ ለራሴ ብዙ ይሄን ያህል ዓመት ከልጅነት እስካሁን ባደኩበት ሰፈር ላይ ብዙ ለውጥ አይቼበታለሁ። እኔ ይሄን ያህል ዓመት በወንጌላዊነትም በእድገቴም ጀምሮ ያሳለፍኩት ነገር ገና አሁን ይሄ ለኔ ይሄንን ሲበራልኝ ገጠር ላሉ ወላጆችና አባቶች አማርኛ የማያውቁ ወይም ደግሞ ጉራጌኛ ብቻ የሚያውቁ ወላጆቻችን ምን ያህል ይጠቀማሉ የሚል እምነት አለ። ከልጅነቴ ጀምሮ በቋንቋዬ ስኖር ባለኝ መድረክ ሁሉ በቋንቋዬ እያገለገልኩ ያልተገለጠልኝ ነገር ለራሴ ራሱ አሁን እዚህ ከመጣሁ በኋላ ብዙ ነገር ተገልጦልኛል። ስለዚህ በአካባቢያችን ያሉ ማህበረሰቦች ብዙ ለውጥ ያመጣሉ፣ ብዙ ህይወታቸው ይለወጣል። በራሳቸው ቋንቋ ሲሰሙ የበለጠ ህይወታቸው ይለወጣል፣ ለሌላም ደግሞ ምስክርነት ይሆናሉ የሚል ነገር ነው ያለኝ። ማመሰግነው ይህንን መጽሐፍ ቅዱስ ትርጉም ውስጥ በዚህ ታች ላለው ማህበረሰብ ዘልቆ እንዲገባና ለእያንዳንዱ ህብረተሰብ ይህንን እንዲዳረስ ይህንን ዊክሊፍ ወይም ደግሞ ይህንን መጽሐፍ ቅዱስ ትርጉም ድርጅት ይህንን አእምሮ የሰጠ እግዚአብሔር የተባረከ ይሁን።